ቻው በይ በቃ እሺ ቻው እሺ እንግሊዘኛ ነው አማርኛ ነው ያው ነው አማርኛ ነው እንጂ ያወራችሁ ምን ሆኖ ነው ልጁ እንዴ ቻው ቻው በቃ ቻው እሺ ኧረ በቃ ትችላለች ምን ሆነ ነው ማችል መስሎ ነው ትችላለች ኧረ እዚሁ አይደል እንደ የምትገባው አንተ እንዴት ነህ አልሽኝ ምን እንዳልኩ ታውቃለህ አንዳንድ ነገር አስቤዛ ገዝተህልኝ ትመጣለህ ከሱቅ አዎ እሺ ስጋ 1 ኪሎ 2000 ምናምን ነው የሚመጣው ምስር ሱካር በ2 ኪሎ አድርገህ ትገዛልኛለህ እሺ ይሄ ምን ነው አዎ አስቤዛ ነው የምትገዛልኝ አንድ 10,000 ይመጣል ሂሳቡ አንድ ላይ ሄደ ገዝተህልኝ እንዴ አንድ 10,000 አንዴ ጀን ገዛ አዎ እኔ ቁም ገብቼ ማመተም አላገኘው ምን አልከኝ ምንድነው ያልከኝ ተው አልሄድም ተው ለምን በቃ አልሄድም ነኝ ምን ቁጭ ብለህ የለ ስራ የለ ይሻላል ከመጨ እጄ መስጠት ነው እንዴ ተው በቃ እቃ ይዘህ እኮ ነው የምትመጣው ገዝተህ ነው የምትመጣው እንጂ ምን ብሩ ነው ሰጣቸው የምትመጣው እንዴ አልሄድም እቅር ነው የቤት ኪራይ እሺ እንቆይ ልቀንሰው ምንድነው 60 ብር ይጎላል እኮ አዎ እና ለምንድነው ባለፈው ማብራት አልጠፋም ሲገባ ደግሞ ከነ ማብራት አልነበር አዎ ሻማና ከሰል ገዛውበት ኧረ እባክህ ኦኬ እንደዛ ከሆነ ና 4 ቀን ቡና ጠጥተሃል እንደውም 80 አድርገህ ነው የምትሰጠኝ እንደዛ ከሆነ አዎ እንዴ መጥቼ ጠጣው አለፈው አዎ 80 ብር ነው የምትሰጠኝ እንደዛ ከሆነ እንዴ ይቀልዳል እንዴ ዋቃንኪ አምጣው እባክህ ምን አይነቱ ነው ቆያችሁ ከተቀመጣችሁ ምን ፈልጋችሁ ቡና ነው ቡና ምግብ በልታችሁ ውሃ ላምጣላ ምን እሺ ነገር ምግብ ምንድነው ያለው የአገር ውስጥ ነው የውጭም አለ እስቲ የውጭው ምንድነው ሞክር እንዴ እስቲ የውጭው ምንድነው ያለው አራዝንኪ አለ እንጣዝንኪ ፕሮግረስ አለ ሮጋሱንኪ አለ ሮጋሱንኪ የውጭ ነው እንዴ በእናትህ ምግብ ያለው ነገር ንገረን ልንገራችሁ ያለው ምግብ እስቲ ንገረን ሽሮም አለ በየአይነትም አለ ተጋቢ ነው ማለት ምንድነው እሱን አንበላምኛ የውጭውን አርግባ የውጭውን እባክሽ አንድ ደቂቃ ጠብቁኝ እሺ ምኑ ዝባሲንኪም ጣላችሁ ምንድነው ዚንኬ እኛ እናቅም በቃ የተመቸና ይምጣል ኧረ በእናትህ በቃ ጠብቁኝ አንድ ደቂቃ በቃ እስቲ ምንድነው ሌላ ነገር ያመጣልብን ይሁን እንዴ ተነሽ ይቅር እንዴ በቃ ሂዱ ተነሱ ሲጀመር እናንተ ልትበሉ አይደለም የመጣችሁ ኧረ ሂዱ እናታችሁ የሜጣ እናት የለችም እንዴ የለችም ሆኗል እንዴ አንቺ ነሽ እንዴ አዎ ምንድነው ጥፍርሽ ፊትሽ ፀጉርሽ ምንድነው ምን ሆነ ሌላ ሰው መሰልሽ የት ሄደሽ መጣሽ ዛሬ አይቶን ኮሱ እኔማ የሄድኩት አመር ትምህርት ቤት ፊት ለፊት ያለው አትላንታ ቢዩቲ ሳሎን የሄድኩት ደግሞ አቀባበላቸው ደስ ሲል ትሪትመንታቸው ደግሞ ሁሉ ነገር ናቹራል ነው እና የፊት ትሪትመንት አለ የፀጉር ጥፍር ከፈለጋችሁ ጥፍር አለ አልባሶ ሹሩባ ሁሉ አይነት ሹሩባ እዛ ልታገኙ ትችላላችሁ ይሰራሉ ሰዓት ራሱ አይፈጁም በጣም ፍጥነት አላቸው እዛ ሄዳችሁ መጠቀም ትችላላችሁ ሁሉንም አገልግሎት ይሰጣሉ እና ሰሞኑን ደግሞ የሰርግ ወቅት ስለሆነ ሙሽራ ይፈሽናሉ ሜካፕ ይሰራሉ በበቂ ባለሙያ ስለሚሰሩ እዛ ሄዳችሁ መጠቀም ትችላላችሁ ቦታው ደግሞ 25 አመር ትምህርት ቤት ፊት ለፊት አትላንታ ቢዩቲ ሳሎን የቀረውን ነገር ደግሞ ከስር እጽፍላችኋለሁ ኮንታክት ማድረግ ትችላላችሁ ስልክ ቁጥር ከስር አስቀምጥላችኋለሁ የመጀመሪያ ማስታወቂያ ስለሆነ ኮፒ ሊንክ ማድረግ እንዳረሱ ባይ